በጣም የሚጠቅማችሁን አንድ ታሪክ ልንገራችሁ። ሶስት ሰዎች ናቸው እና እነዚህ ሶስት ሰዎች ፈጣሪ ጋር የጸሎት ርዕሳቸውን ይዘው ይሄዳሉ። ታዲያ እግዚአብሔር መቼም ሰሚ አምላክ ነውና የጸሎት ርዕሳቸውን ለመስማት ተዘጋጀ። እነዚህ ሶስት ሰዎች ተንበረከኩና በተራ በተራ ጸሎታቸውን ማድረስ ጀመሩ። የመጀመሪያው ወጣት እንዲህ ብሎ ጠየቀ፣ ፈጣሪ ሆይ እኔ ካንተ የምፈልገው አንድ ነገር እንድትሰጠኝ የምፈልገው ሁሉን ችግሮችን ሊፈታ የሚችል ሀብት እንድትሰጠኝ እፈልጋለሁ። ሀብት ከሰጠኸኝ ከዚህ ሌላ ምንም አልፈልግም ብሎ ጸሎቱን ይጨርሳል። ሁለተኛው ወጣት ደግሞ ተራውን ጠበቀና እኔ ፈጣሪ ሆይ የምፈልገው ሌላ ነገር አይደለም፣ የሚያስፈልገኝ አንድ ነገር አለ። ከሁሉ ነገር ሰላም ትልቁ ዋጋ ያለው ነገር እንደሆነ አውቄያለሁ። ስለዚህ እኔ ካንተ የምፈልገው ሰላም እንድትሰጠኝ ነው። በቃ ሁሉ ነገር ሰላም ይሁን፣ ውስጤ ሰላም እንዲሆን እፈልጋለሁ ብሎ ይጠይቃል። ሶስተኛው ሰው ደግሞ በተራው እሱ ፈጣሪ ፊት ገባና ፈጣሪ ሆይ እኔ ሌላ ነገር ምንም አልጠይቅህም፣ የምጠይቅህ አንድ ነገር ነው። ሁሉ ነገር መሰረት የሆነውን ጥበብን እንድትሰጠኝ እፈልጋለሁ። ጥበብን ከሰጠኝ ሌላ ምንም አልፈልግም ብሎ ጥያቄውን ያቀርባል። ታዲያ እነዚህ ሶስቱም ሰዎች ጥያቄያቸውን አቀርበው ወደ የቤቶቻቸው ይመለሳሉ። በጊዜው ምንም አዲስ ነገር የተፈጠረ አይመስልም። ሰማይም ዝም፣ ሁኔታውም ዝም ብሏል። ነገር ግን እግዚአብሔር ጸሎታቸውን ሰምቶ ነበር እና ጸሎታቸውን መመለስ ጀመረ። ታዲያ የመጀመሪያው ሀብት ጠይቆ የነበረው ሰውዬ በነጋታው አንድ ስልክ ይደውልለታል። ስልኩን አንስቶ ሄሎ ሲል በአንድ ፋብሪካ ውስጥ መጥቶ ስራ እንዲጀምር ጥያቄ ያቀረቡለት። በጣም ተናደደ፣ አዘነ። እንዴት እንዲህ ታረጋኛለህ ፈጣሪ ሆይ አለ። እኔ ሀብት እንጂ የጠየኩ ስራ እኮ አይደለም፣ እንደገና ፋብሪካ ውስጥ ገብቼ መልፋት አልፈልግም ብሎ በጣም አዘነ። ነገር ግን አሁንም እግዚአብሔር በልቡ ውስጥ ያንን ነገር እንዲሄድ እንዲሞክረው እንዲያዩ ይጠይቀዋል። ታዲያ ይሄም ሰውዬ እሺ ብሎ እስቲ ለማንኛውም ወደዚህ ቦታ ሊሄድ ብሎ እዛ ፋብሪካ ውስጥ ለመቀጠር ይሄድና ስራ ይጀምራል። እጅግ በጣም አድካሚ የሚያለፋ ስራ ውስጥ ህይወቱን ጀመረ ማለት ነው። ሁለተኛው ሰው ደግሞ እንዲሁ ከቀናቶች በኋላ ሰላም ጠይቆ የነበረው በሚያሳዝን ሁኔታ ልክ በነጋታው እህቱ ደውላ ተጣላችሁ፣ በጣም ቤተሰቦቹ ጠሉት፣ እሱ ጋር መደወል አቆሙ፣ ያለው ነገር ሁሉ ተበታተነ፣ ሰዎች ሁሉ ይገፉት ጀመረ፣ አከራዮቹ ተጣሉት፣ በቃ በአካባቢው ያሉ ሰዎች ሁሉ ተቀያየሩበት። በጣም አዘነ። እግዚአብሔር ሆይ ፈጣሪ ሆይ እኔ ሰላም ስጠኝ ብዬ በጠየቅኩ ማግስት እንደዚህ አይነት ብጥብጥ ከቤተሰቤ ጀምሮ ከጎረቤቴ፣ በስራ ቦታ፣ በአከራዮቼ እንዴት እንደዚህ ታደርገኛለህ ብሎ በጣም የሚያሳዝን በቃ ልቡ አዝኖ በእግዚአብሔር ፊት ማማረር ጀመረ። ከዛ አሁንም እሱን እግዚአብሔር ግድ የለህም ዝም ብለህ ኑር አለው። በጣም አካባቢ ያሉ ሰዎች ሁሉ እየተጣሉት በቃ ከነሱ ልምምድ ውጪ በሚያሳዝን ሁኔታ በመጣላት የበለጠ መኖር ጀመረ። ሶስተኛው ሰውዬ ደግሞ ጥበብ ጠይቆ የነበረው በጥቂት ቀናቶች ውስጥ በሙሉ ሲሰራው የገነባው ቢዝነስ እንደገና ወደቀበት፣ ፌል አደረገ፣ መኪናው ተበላሸ፣ ያሉት ነገሮች ሁሉ መበለሻሸት ጀመረ።